ምቀኛ አይደለውም የሚል እስቲ እጁን ያወጣ። እዚህ አይደላችሁም፣ በቃ ትውት ስለሆናችሁ ነው እንጂ ምቀኛ አይደላችሁ ባታወጡ። ግን ምቀኛ የሚባል ሰው በሰው ላይ ተንኮል የሚመክር ሳይሆን ሰው ደስ ሲለው የማይለው ሰው ራሱ ምቀኛ ነው። ታውቃላችሁ? ሰው ደስ ሲለው አብሮ ደስ ካላላችሁ ምቀኛ ናችሁ ማለት ነው። እውነቴን ነው የምነግራችሁ። ቅዱስ ጳውሎስ ከሚያዝን ጋር እዘኑ፣ ደስ ከሚለው ጋር ምን ይበላችኋል? ደስ ይበላችኋል። አሁን ጌታችን ኢየሱስ ክርስቶስ ሰው ደስ ሲለው ደስ ይለዋል። ይገርማል። ሲያለቅሱ ደግሞ አብሮ ልቅሶ ይሄዳል። ደግሞ ካላዛር እህቶች ጋር አብሮ ደግሞ ልቅሶኛ ብሎ ያለቅሳል። ደስ ሲላቸው ደግሞ ሰርጉ አብሮ ደስ ይለዋል። የሰውን ሐዘን ያከብራል፣ የሰውን ደስታ ያከብራል። ሰው ማለት ለሰው ደስታ ትርጉም የሚሰጥ ነው። አሁን አንድ ሰው ለምሳሌ ይገርማል እኮ ያ ችግር ተፈታልኝ ሲል አረ እና ብሎ ሌላ ወሬ መቀጠል፣ ይሄ ምቀኝነት ይባላል ማለት ነው። እንዴ በደንብ ደስታውን አብረህ ማዳነቅ አለብህ። የሰውን ደስታ ማጣጣል ትክክል አይደለም። እንደዚህ እኮ ሆንኩኝ ሲል ሰው በጣም ይገርማል ብሎ ደስታውን ማዳነቅ ይገባል። ጌታ የእኛን ደስታ ለራሱ አድርጎ አሁን የእኛ ደስታ ለሱ ምን ያደርግለታል? የእኛን ደስታ ለራሱ እስመ ከመ ዝተድላነናል። ደስታችን የሚወድ አባት ነው ያለን። እውነቴን ነው የምነግራችሁ። ስናዝን የማይወድ እንዲከፋን የማይፈልግ እውነት እኮ ነው የምነግራችሁ። ደስ እንዲለን የሚፈልግ ነው። ፍስሐ ኩሉ ዓለም ኢየሱስ ክርስቶስ። የዓለም ሁሉ ተድላ ደስታ ነው እሱ። ማንም ሰው እንዲከፋበት አይፈልግም። አሁን እዚህ ሁላችን ካካካካካ እያልን እየሳቅን አንድ ሰው ግን ከፍቶ ተቁጥቋጦ ስር ቢቀመጥ አይወድም ጌታ። የማንንም ሐዘን አይፈልግም። ሁላችን ደስ እንዲለን ነው የሚፈልግ። የእኛን ደስታ አድርጎ ደስታ ሊሰጠን ነው የተጠመቁት። ደስታ ደግሞ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ወረደ፣ ደስታን ሰጠ። ጌታ የተጠመቀበት አንዱ ዋናው ምክንያት መንፈስ ቅዱስን እንደኔ ለእኔ አካላዊነቴን ሊመሰክር ቃሉ መሆኔን ሊመሰክር የአብን ምስክርነት ለማጽናት ነው የወረደ። ለእናንተ ግን በጸጋ ለስጦታ ይወርድላችኋል፣ ደስ ይላችኋል ማለት ወይ ደልወነ ከመ ንፈጽም ኩሎ ጽድቀ። በማኅፀን የጀመርኩትን ቸርነት ልፈጽመው ይገባኛል። ጌታ ድነት የጀመረልን በእመቤታችን በቅድስት ድንግል ማርያም ማኅፀን ነው። በእሷ ማኅፀን የጀመርኩትን ሥራ በጥምቀት እፈጽመዋለሁ። ተወኝ፣ አንድም የነቢያትን ሕግ ልፈጽም ይገባኛል። አንድም ደግሞ ጽድቀተ ሰብኦን ሰው መሆኔን ማሳየት አለብኝ። ጽድቀተ ሰብኦን ማለት የሚጠመቅ ውሃ ነው። ጥምቀት ይስማማዋል። ሰው ነው የሚጠመቅ። ሰውነት ጥምቀት ይስማማዋል። እየተጠመቅኩ ልታይና ሰውነቴ ግልጽ ይሁን፣ ይገለጥ። አባቴ ይመስክርና አምላክነቴ ይገለጥ። መንፈስ ቅዱስ ይውረድና ጌትነቴ ይገለጥ። ውሃ ይፍሰስብኝና ሰውነቴ ይታወቅ ብሎ ተዋህዶውን ገለጠ። ይሄንን መፈጸም አለብኝ። ጽድቀ ትስብእቱን ጽድቀ መለኮቱን ነው የገለጠ። አምላክነቱን በአባቱ ምስክርነት በመንፈስ ቅዱስ ምስክርነት ባሕር አይታው በመሸሿ ባሕርኒ ርየት ወጎየት ወዮርዳኖስኒ ገባ ድኅሬሁ ብሎ ቅዱስ ዳዊት የተናገረው። ባሕር አይታው ሸሸች አለ። ምኑን ያየችው? ጌትነቱን አይታው